ሰላም እንደምን አላችሁ? ቻፕተር 3 ቪዲዮን በቱቶሪያሉም በተጨማሪ ደግሞ ኮዱን ማሳየት ነበር። አሁን ደግሞ ሚድ ኤግዛም እንሰራለን ማለት ነው። ሚድ ኤግዛማችን እንዴት እንደነበረ ታያላችሁ። ኮምፒውተር ስለማይኖራችሁ ደግሞ እንዴት እንደሰራሁትና እንዴት እንደምንሄድ በቀላሉ በዚህ አስተምራችኋለሁ። በቃ አምስቱንም ጥያቄዎች ትሩ ፎልስ እንጀምር። ኦኬ የመጀመሪያ ጥያቄ የሚለው ምንድነው? አሴምብሊ ላንጉጅ ኮንሲደር አስ ሃይ ሌቨል ላንጉጅ ነው። ሁለት አይነት ኮምፒውተር ላንጉጅ አሉ ብለን ነበርና ሃይ ሌቨል ላንጉጅ እና ሎ ሌቨል ላንጉጅ እና ከዛ ውስጥ ደግሞ አሴምብል እና ማሽን ላንጉጅ አሳይን ያደረገው ምንድን ላይ ነው? ሎ ሌቨል ላይ ነው። ስለዚህ የመጀመሪያ ጥያቄያችን ምን ይሆናል ማለት ነው? ፎልስ ይሆናል ማለት ነው። አሴምብሊ ሎ ሌቨል ላንጉጅ። ሁለተኛ ፍሎቻርት ኢዝ ዲፔንደንት ኦፍ ፓርቲኩላር ፕሮግራሚንግ ላንጉጅ ነው። አልጎሪዝም ስንማር ኤኒ አልጎሪዝም ስንጽፍ የሆነ ፕሮግራሚንግ ላንጉጅ ላይ ዲፔንደንት የሚሆን ከሆነ ኢዝ ኖት ላይክ አልጎሪዝም ልንል አንችልም ልላልና፣ ስለዚህ ፍሎቻርት ኢዝ ዲፔንደንት ኦን ፓርቲኩላር ፕሮግራሚንግ ላንጉጅ ካለ ፎልስ ነው። ላይክ ዲፔንድ መሆን የለበትም እና አልጎሪዝም ታይፕ ከሆነ ማለት ኦኬ። ሶስተኛ ጥያቄ ትንሽ ዙም ላድርግላችሁ። the main function is a point where all C++ program begins their execution። ፋንክሽን ትንሽ አስረድቻቸው ነበርና ሜን የሚለው ፋንክሽን ፕሮግራም ከሌለ C++ ፕሮግራም ኮምፓቲብል አይደለም ወይ ደግሞ ማንም ላይ አይሰራም ብለን ነበርና ያው ሜኑ ስታርቲንግ ፖይንት ነው። ስለዚህ ሶስተኛ ጥያቄያችን ትሩ ይሆናል ማለት ነው። አራተኛ ጥያቄ a variable may take different values at different times during the execution እና ይሄ ጥያቄ ቫሪያብል ዲፍረንት ቫልዩ ይወስዳል፣ ግን ኤክስኪዩሽን ታይም ላይ ኦኬ ከዩዘሩ አሳይን የምናደርገው ቫልዩ ይችላል ወይም እኛ አሳይን ያደረግነው እና ቫልዩ እንትን ካልሆነ በስተቀር ላይክ ምንድን ነው የሚባለው ኮንስታንት ቫልዩ ካልሆነ በስተቀር ሌላ ቫልዩ አሳይን ስናደርግ ይቀበልናል። ላይክ ዱሪንግ ኤክስኪዩሽን ሊቀያየር ይችላል ማለት ነው። ካን ቴክ ዲፍረንት ቫልዩስ፣ ግን ዲፍረንት ዳታ ታይፕ ካለ ፎልስ ነው የሚለው። እዚህ ግን ዲፍረንት ቫልዩስ ነው የሚለው። ስለዚህ ትሩ ይሆናል ማለት ነው። አምስተኛ ጥያቄ ኦል ሪዘርቭድ ወርድስ አር አፐር ኬዝ ሌተርስ። ቢግ ፎልስ ነው ይሄኛው ጥያቄ። ቀላሉ እንደውም መጀመሪያ ላይ አለ ፒፒቲያችን ላይ እና አፐር ኬዝ አይደለም ሎወር ኬዝ ናቸው እና ሁሉም ሎወር ኬዝ ናቸው። ኦኬ ትሩ ፎልሳችን እንደዚህ ከጨረስን በኋላ አንደኛ ጥያቄ በምርጫ ላይ ያለውን እንውሰድ። ይሄኛው እንዴት ነው የሚለው ኢንት ኤን እና ኬ ኢዝ ኢኳል ቱ 5 አለ። ሁለት ቫልዩ አሳይን ተደርገዋል። ኤን ላይ ምንም ቫልዩ የለም፣ ኬ ላይ ደግሞ 5 አለ ማለት ነው። ስለዚህ የመጀመሪያው ኤክስኪዩሽን የጀመረው እንዴት ነው? 100 ሞጁለስ ኦፍ ኬ ኢዝ ኢኳል ቱ 0 ይላል ማለት ነው። አንድ ቫልዩ ነው እዚህ ቦታ ላይ። ሁለተኛው ደግሞ k is equals to 0 ይላል። እዚሁ አሁን ሁለቱም ቫልዩ ፎልስ እስካልሆነ ድረስ የመጀመሪያ መልስ የሚሆነው k ነው። k ይወጣል ማለት ነው። ሶሪ ጉንፋን ይዞኝ ነው። የመጀመሪያ ቫልዩ ሁለቱም ፎልስ ከሆነ ግን k ማይነስ ነው የሚወጣው። ስለዚህ k ማይነስ ስለሚወጣ ይሄን በደንብ ቼክ እንድታደርጉ ፈልጋለሁ። ስለዚህ 100 ሞጁለስ ኦፍ k ኢዝ ኢኳልስ ቱ 0 ነው የሚለውና የመጀመሪያ ላይ አሁን ኤክስኪዩሽን ታይም የሚባል ነገር ቼክ ማድረግ አለብን። ስለዚህ ከሪሌሽናል ቫሪያብል ነው ወይስ አይ ቲንክ ሁለቱም ሪሌሽን ነው መሰለኝ። ሞጁለሱ አርቲሜቲክ ነው። ስለዚህ አርቲሜቲክ ኦፕሬሽኑን ቼክ ካደረገው በኋላ ነው ሪሌሽናል ምንድነው የሚባለው ጠፋብኝ። ሪሌሽናል ኮንዲሽኑን ቼክ የሚያደርግልን ማለት ነው። ስለዚህ 100 ሞጁለስ ኦፍ 5 ማለት 5 ነው። ስለዚህ 100 ለ5 እናካፍል 20 ጊዜ ይደርሳል። ስለዚህ እንትን የለው ምንድነው የሚባለው ዲቫይድ አድርገን 0 ነው የሚቀረው። ስለዚህ 0 ደግሞ ከ0 ጋር እኩል ነው። ስለዚህ ቫልዩአችን ምንድነው እዚህ ትሩ ሆነ። ስለዚህ ሁለተኛ ቫልዩ ማይዳ አይጠበቅብን ትሩ አለ። ስለዚህ ቀጣይ ፎልስ ሆነ ትሩ ሆነ አያሳስብም እናልፋለን ማለት ነው።
ስለዚህ መልሳችን ምንድነው k++ ነው እዚህ ቦታ ላይ። ስለዚህ k++ ሲሆን ቫልዩአችን ላይ አንድ ተጨማሪ ያደርጋል። ነገር ግን እዚህ ላይኑ ላይ ያለ ቦታ አይደለም ታች ነው የሚጨምርልን ማለት ነው። ስለዚህ n n ያላል። ስለዚህ n ቫልዩ ስንት ሆነ 5 ነው የሚሆነው 5 ሆነ። ስለዚህ ምርጫችን ላይ a እና b ከምርጫችን ውጭ ሆነ ማለት ነው። ስለዚህ ሁለተኛ ላይ ያሉትን ቫልዩዎች እና c እና d ላይ ያለውን ቼክ እናደርጋለን ማለት ነው። k k ይላል። ስለዚህ kያችን እዚህ ቦታ ላይ አንድ ጨምሮ ነበር፣ ነገር ግን n ላይ አሳይን አልተደረገም። ስለዚህ እዚህ ታች ሲመጣ ግን k ላይ አንድ ቫልዩ ከፍ ብሏል። መልሳችን ምን ሆነ ማለት ነው c ይሆናል ማለት ነው። አሁን ሳስረዳችሁ እኮ ባለፈው የተበላው ጥያቄ ነው። እሺ እንቀጥል። ሁለተኛ ጥያቄ የሚለው ምንድነው? which one of the following metrics measures the quality of an algorithm? አልጎሪዝም ኳሊቲን ቼክ ስናደርግ ታይም ኮምፕሌክሲቲ አለ፣ ሜሞሪ ማኔጅመንት አለ፣ ፐርፎርማንስ ምናምን ያልን ነበርና ፍሎ ቻርት ሱዶኮድ እነሱ ሪፕሬዘንቴሽን ወይም ደግሞ የምንሰራበት ነው። ስታንዳርድ ሲምቦል እነሱም ደግሞ ዋን ኦፍ ዘ ኮምፖነንት ኦፍ ፍሎ ቻርት ነው። ግን ሜሞሪ ስፔስ የአልጎሪዝምን ኳሊቲያችንን ቼክ የምናደርግበት አንዱ መስፈርት ነው። ስለዚህ መልሳችን ምን ይሆንና ሜሞሪ ስፔስ ይሆናል ማለት ነው። ኦኬ ሶስተኛ ጥያቄ assume a = 3 b = 6 እና a 3 ነው b 6 ነው። የትኛው ኤክስፕሬሽን ነው ትሩ የሚሆነው ማለት ነው? a > 3 ይሄ ፎልስ ነው። ኤንድ አለ። ስለዚህ ይሄኛውን ማየት አይጠበቅብንም፣ ፎልስ ነው የሚሆነው። ፎልስ እና ትሩ ፎልስ ይመጣል ማለት ነው። ኦኬ b ላይ ያለ ደግሞ b ሞጁለስ ኦፍ a 6 ሲካፈል ለ3 አንዳንድ ሁለት ጊዜ ይደርሳል። ስለዚህ ከ3 ያንሳል ወይም እኩል ይሆናል። ስለዚህ ትሩ ነው፣ እሱ ቫልዩ ትሩ ሆነ። ሁለተኛ ላይ ያለው ቫልዩ b = a ይላል። እኩል አይደለም፣ ፎልስ ነው። ግን የመጀመሪያው ቫልዩ ትሩ ነው። እዚህ ጋር ያለው ሎጂካል ኦር ነው። ስለዚህ ሎጂካል ኦር ስለሆነ ቫልዩአችን ትሩ ሆነ ማለት ነው። እስኪ ሲ ላይ ያለውን ደግሞ ቼክ እናድርግ። b ሲካፈል ለ a ሁለት ጊዜ ደርሰዋል። 2 ከ3 ተበልጠን፣ ስለዚህ ፎልስ ሆነ። ሁለተኛ ላይ ሲመጣ b = 5 ይላል ማለት ነው። ቢያችን 6 ነው፣ ከ5 ጋር እኩል አይደለም። ይሄን ፎልስ ነው፣ ይሄን ፎልስ ነው። ፎልስ እና ፎልስ ፎልስ ይሆናል። ዲ ላይ ያለው ደግሞ a ሲካፈል ለb ሁለት ጊዜ ነው የሚደርሰው። እዚህ ጋር ግን አንድ ነው የሚለው፣ ከአንድ ጋር እኩል ይሆናል። ስለዚህ ከአንድ ጋር እኩል አይሆንም። ስለዚህ ከአንድ ጋር እኩል ስለማይሆን ይሄ ፎልስ ይሆናል። ከዛ b > 0 ነው። ኤንድ ስለሆነ ቼክ ባናደርግም ይችላል። ስለዚህ b > 0 ነው፣ ትሩ ነው። ፎልስ እና ትሩ ፎልስ ነው። ስለዚህ መልሳችን የሚሆነው b ነው ማለት ነው። ትሩ የሆነ ቫልዩ b ነው። ኦኬ የአራተኛ ጥያቄ what is the output of when the following code fragment is executed? int ያችን -55 ነው። -55 አለ። አንሳይንድ ስንል ቫልዩአችን ፖዚቲቭ ነው የሚያስቀምጥልን። ሳይንድ ሲሆን ግን ኔጋቲቭ ይሆናል። ኔጋቲቭን ፖዚቲቭ ይጨምራል ማለት ነው። ስለዚህ አይ ቲንክ እንደዛ ነው። ከዛ አንሳይንድ int b = a ይላል ማለት ነው። ስለዚህ b ላይ የኤን ቫልዩ ፖዚቲቭ አድርጎ እንዲያስቀምጥልን ያደረግነው። C++ ኮምፓይል በሚያደርግበት ላይ ቫልዩን ኔጋቲቭንም ፖዚቲቭ አይደለም የሚያደርገው፣ ቫልዩን ይቀይርልናል። ታች እንደምትመለከቱት 42000 ምናምን ያለ አይ ቲንክ 40 ሚሊዮን ውስጥ ነው ያለው መሰለኝና የኛን ቫልዩ ግዴታ ማስታወስ አይጠበቅባቸው። ስለዚህ እዚህ ቦታ ላይ ምንድነው የሚለው cout a ነው የሚለው። ስለዚህ እዚህ ቦታ ላይ ኔጋቲቭ ፖዚቲቭ 55 መርጡም ይሄንንም አትመርጡም ይሄንንም አትመርጡም። ምክንያቱም a ላይ ያለው ቫልዩ -55 ምንም አልተቀየረም። ስለዚህ c ላይ ያለው ቫልዩ ዳይሬክትሊ እኔን ምረጡኝ ነው የሚለው እንደውም ነው። እሱን እንመርጣለን ማለት ነው። መልሳችን c ይሆናል ማለት ነው። እሺ አምስተኛ ጥያቄ from the following alternative which one is false regarding flow chart? ፍሎ ቻርት አንፃር ፎልስ ሲሆን የትኛው ነው?
flowchart standard symbols are linked together with one page connector. Connector. Okay. B, it is easier to understand than textual format. So true, no? Flowchart must for the better documentation as complex program. Must አይደለም ግን like ለእንትን ያስፈልጋል ለዶክመንቴሽናችን ምርጥ ነው በቀላሉ ሰው እንዲረዳ ያደርጋል ማለት ነው። it can be translated into source code using any high level language እሱ ጥሩ ይሆናል። ስለዚህ አይ ቲንክ እኔ መልስ ማየት ይጠብቅብኛል መሰለኝ እኛው ላይ ቺት ላርክ ኦኬ መልሱን ቺት ባደርግም መልሱን አግኝቼው ነበር። አምስት ጥያቄ መልሳችን ኤ ይሆናል ማለት ነው። ስታንዳርድ ሲምቦል ነው ሊንክ ቱጌዘር ዊዝ ዋን ፔጅ ኮኔክተር ማልቲፕል ፔጆች ላይ እናስቀምጣለን። አይ ቲንክ እዚህ ደግሞ ሜሴጅ አስቀምጬልኝ መሰለኝ ዊዝ አሮው ነው ምናምን ነገር ሳምቲንግ ብቻ ሊንክ የሚደረጉት ዊዝ ዋን ፔጅ ኮኔክተር አይደለም ማለት ነው። ኦኬ ኔክስት ፔጅ ኦኬ ኔክስት ፔጁን ላምጣላችሁ። ኦኬ ኔክስት ፔጅ አለን what is output the following code fragment is executed ነው። ይሄኛው ላይ ኢንክሪመንት እና ዲክሪመንት ነው ያስቀምጦልናል። ትንሽ ማለት እንትን ያልኩኝ ያለው የራሴን ቮይስ እየሰማኝ ስለሆነና ትንሽ ጥራቱ እንዲጠብቅ ብዬ ስላሰብኩኝ int x is equal to 10 አለ int y is equal to x plus plus ይላል። የy ቫልዩችን እዚህ ቦታ ላይ 10 ነው የሚሆነው 11 አይሆንም። ከዛ እዚህ ሲመጣ የx ቫልዩአችን 11 ሆኖ ነው የሚመጣ ከዛ እዚህ ቦታ ግን ኔጌቲቭ አለ ዲክሪመንት ቫልዩ አለ ፕሪ ዲክሪመንት ነው ካታያችሁ ማለት ነው። ፕሪ ዲክሪመንት ስለሆነ ከx አንድ ይቀንሳል እዚህ ጋር የተጨመረው አንድ ማለት ነው 10 ይሆናል 10 ላይ አንድ ይጨምራል። ስለዚህ መልሳችን እዚህ ቦታ 10 ሆነ ማለት ነው። ሲያውት 10 ሆነ እዚህ 10 መጣ ዋያችን ደግሞ 10 ነው የሚሆነው። ስለዚህ መልሳችን እዚህ ቢ ነው የሚሆነው። የተበላው ጥያቄ ነው 10 እና 10 ይሆናል ማለት ነው። ኦኬ ያ 11 እና 10 ኦኬ ማይ ባድ 11 እና 10 ይሆናል። የመጀመሪያ ላይ x ላይ የተጨመረ አንድ ቀነሰ አንድ ጨመረ 11 ሆነ። ከዛ ላይ y ላይ 10 ነው ምንም ቫልዩ አልጨምረም እዚህ ቦታ ተመረናል 10 ይሆናል ማለት ነው። መልሳችን ዲ ይሆናል ማለት ነው። ኦኬ which programming paradigm focus on defining a program behavior in terms of mathematical like equation and function expression ማቴማቲካል ኢኩዌሽን እና ኤክስፕሬሽን ላይ አሳይን የሚያደርግልን መጀመሪያ እናወራ ነበርና ኦብጀክት ኦሪየንትድ ኦብጀክት ላይ ነው የሚሰራው እና ዳታ ላይ ፎከስ ያደርጋል። ኢምፔራቲቭ ፕሮግራሚንግ የሚባል የለም እሱ ነገር ታወጣላችሁ። ፕሮሲጀራል ፕሮሲጀር ነው የሚጠብቀው። ስለዚህ ፋንክሽናል ስንል ፋንክሽናል ፕሮግራሚንግ ነው መልሱ የሚሆነው ፋንክሽናል ፕሮግራሚንግ ማለት ነው። ኦኬ ፊል ኢን ዘ ብላንክ ከዚህ በኋላ ያለው ዳሽ ሙላ ነው። ከዛ በኋላ እሴይ ጻፍ የሚል ጥያቄ አለ። እሴይ ጻፍ ቀጣይ ቪዲዮ ላይ ነው የምናየው። ስለዚህ ዳሽ ሙላው እናያለን ማለት ነው። እሺ blank and blank are used in C++ to read values from keyboard and print values to screen ነው ይላል respectively። ከኪቦርድ ሪድ የሚያደርግልን ሲ እና ከኪቦርድ ማለት ዲስፕሌይ የሚያደርግልን ደግሞ ሲ አውት ነው ማለት ነው። ምንድነው ያለው የኛን ስታንዳርድ አውትፑት እና ስታንዳርድ ኢንፑት ከአይኦኤስ ስትሪም ላይብረሪ የሚቀበልልን ማለት ነው። እሺ ሁለተኛ ጥያቄ a blank is a location in a computer memory which can store value and from which we can later retrieve the value ነው። ሜሞሪ ላይ የሚያስቀምጥልን ቫልዩ ነው ብለናልና
ሚሞሪ ላይ ቫልዩ ያስቀምጥልን ብለን በሲ ፕላስ ፕላስ የተማርነው ደግሞ ዳታ ስትራክቸር ነው። ዳታ ስትራክቸር ሚሞሪ ላይ ያስቀምጥልናል። ቫሪያብል ደግሞ ሪትራይቭ ለማድረግ እንጠቀማለን ወይም ደግሞ ስም ነው የምንሰጠው ከዛ ውጭ የለም። ስለዚህ መልሳችን የሚሆነው ዳታ ስትራክቸር ነው ማለት ነው። የተበላው ጥያቄ ስለሆነ እንትን ማድረጋችሁ። ሶስተኛ ጥያቄ blank are variables in C++ program language which cannot be modified once they defined ነው። ስለዚህ የዚህኛው አንድ ዲፋይን ከተደረገ በኋላ ማይቀየር ቫልዩ C++ ላይ ምንድነው ኮንስታንት ነው ማለት ነው። ኦኬ ትንሽ እነዚህን በቃል የምንጨርሳቸውን ነገሮች እንጨርስ። ኢሴይ ላይ discuss and explain the steps of compilation process ነው። የኮምፒሌሽን ፕሮሰስ እንዴት ነው? የመጀመሪያ ኮድ እንጽፋለን ከዛ በኋላ ቆይ እንደውም እንትን ላምጣላችሁ ነው። ኦኬ መጀመሪያ ቪዲዮ እየሰራሁኝ ያሳያችሁ ነበር። የኛን ስቴፕ ያዙ ብዬ መጀመሪያ ሶርስ ኮድ አለ፣ ከዛ ፕሪ ፕሮሰሰር አድ ይደረጋል፣ ከዛ ፕሮሰስ የተደረገ ሶርስ ኮድ ኮምፓይል ይደረጋል፣ በኮምፓይለር ወደ ኦብጀክት ኮድ ይቀየራል ማለት ነው። ላይብራሪዎችን በሊንከር ኮኔክት እናደርጋለን፣ ከዛ ኤክሲኪዩቴብል ኮድ እናወጣለን ማለት ነው። ስለዚህ ሶርስ ኮድ ከዛ ፕሮሰሲንግ ሶርስ ኮድ አለ፣ ከዛ ወደ ኦብጀክት ኮድ በኮምፓይል ይቀየራል፣ በሊንከር ደግሞ ላይብራሪ ሊንክ ይደረጋል፣ ከዛ ኤክሲኪዩተር ላይ ይመጣል ማለት ነው። እዚህ ትንሽ በሚገባው ወይ ላይ ስላልጻፍኩኝ ነው። እንደውም ፕሮሰሰር ላይ ገባል፣ ኮምፓይል ቱ ኦብጀክት ኮድ፣ ከዛ ሊንከር ኮኔክትስ ኦብጀክት ኮድ ቱ አዘር ላይብራሪስ ኤንድ ክሬት ኤክሲኪዩተብል ኮምፓይል ኮድ ኦፕን ቱ ሜሞሪ ስፔስ እና ራን ዲስፕሌይ ዘ ሪዛልት ይላል ነው። በደንብ ስላልጻፍኩኝ ነው እርሱን። ኦኬ ሁለተኛ ጥያቄ what's the difference way to define constant in C++? support your answer by example ነው። አይዲያችን ክፍት ነው እዚህ ቦታ ላይ ሁለት አይነት ወይ ላይ ዲፋይን እናደርጋለን። የመጀመሪያ ከላይ ጫፉ ላይ በፕሪፕሮሰሰር ዲፋይነር በመጠቀም ማለት ነው። ሁለተኛ ደግሞ ፈንክሽን ውስጥ ኮንስታንት ብለን ማለት ነው። ኮንስት ኢንት ኦር ኮንስት ካልን በኋላ ዳታ ታይፑን ከዛ ቫሪያብል ኔም አድርገን ቫልዩን ያስቀምጣለን ማለት ነው። ሁለተኛ ደግሞ ዲፋይን ብለን ቫሪያብል ኔም ከዛ ቫልዩን ያስገባለን ማለት ነው። እንደዚህ ሁለቱንም ስቴፕ ይጻፋል ማለት ነው። ኦኬ write at least 3 rules you have to follow to when writing identifier within program ነው። አይዴንቲፋየር በምንጽፍበት ላይ ቫሊድ የሆኑ ሩሎች ማለት ነው። አንደኛ ምንጽፈው ቫልዩ በዲጂት መጨመር የለበትም። ሁለተኛ ምንጽፈው ቫልዩ ኬስ ሴንሲቲቭ ስለሆነ ስሞል የምንጠቀም ከሆነ ስሞል፣ ካፒታል የምንጠቀም ከሆነ በካፒታል እንጽፋለን ማለት ነው ኬስ ሴንሲቲቭ ስለሆነ። ሌላኛው ደግሞ ስፔስ አያስፈልግም። ለምሳሌ ፈርስት ኔም ካልን ፈርስት እና ኔም መካከል ላይ ስፔስ አያስፈልግም። ነምበራችንን ወር ደግሞ አይዴንቲፋየር ስንጽፍ በዳሽ መጀመር እንችላለን። ወር ደግሞ መሃል ላይ ፈርስት እና ኔም በምንልበት መሃል ላይ በዳሽ ኮኔክት ማድረግ እንችላለን ማለት ነው። ሌሎች ስቴፖችም አሉ ቼክ ማድረግ ትችላላችሁ ማለት ነው። write C++ program that accept radius of a circle from keyword and calculate area። ኦኬ ይሄኛውን ከአራተኛ ጥያቄ በኋላ ያሉት ኮድ ጻፉ ስለሚል ቀጣይ ቪዲዮ ላይ እናያለን ማለት ነው። እስካሁን ስለተከታተላችሁኝ አመሰግናለሁ። ፓርት 2 ይቀጥላል። መልካም ቆይታ